ሰላም ሰላም ውድ ተመልካቾች እንዴት ናችሁ? የጸጋ ቤተሰቦች፣ የአዲስ እንግዳ ቤተሰቦች እንዴት ናችሁ? እባካችሁ ምንድነው አይታችሁ ታልፋላችሁ? አይታችሁ እንዳለፋችሁ እኮ ያውቃል ነው ያሳውቃል። ለምንድነው አጨክኑ? ላይክ ሰብስክራይብ እያደረጋችሁ እንዴ? አዲስ የማዳም ቅመም ነኝ፣ አበረታቱኝ አደራችሁ። እንግዲህ በየውም ሃይማኖታችሁ ይሁንባችሁ። በአላህ በእግዚአብሔር ክርስቲያን ሆናችሁ እስኪ ዩቲዩበር ሆናችሁት ማለት ነው ይገባችኋል። ገና አዲስ ሊመና መች ነው ማች እስኪ ሰው አድርጉኝ የማዳም ቅመም ነኝ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ ይጠብቀን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እባካችሁ። ኧረ በእናታችሁ ዝም አትበሉ። ኧረ ይሄ ደግሞ ምንድነው? ኧረ አንተ ደግሞ ማለት ነው ቪዲዮ ለመስራት በጣም አልተመቸኝም። በጣም በከባድ ሁኔታ ላይ ነው ያለሁት። ፍሪዴም አላገኝም፣ ቦታ አላገኝም፣ ኢንተርኔት ክላስ አይገባም። አብዛኛውን ጊዜ በዳታ ነው እየሞከርኩ ያለሁት ማለት ነው። ያ ማለት አስቡት፣ በጣም ነው የምጎዳው ማለት ነው። ቤት መቀየርም ስለቸኝ ያለሁበት ሁኔታ ቤት ተቀይሮ መስራት ያለበት ሁኔታ ነው። እንዴ ብዬ መናገር አልፈልግም። ስለዚህ ከእግዚአብሔር በታች እስኪ እናንተ እንዲለምናችሁ ከዚህ ህይወት ትንሽ ቢለወጥ ቢቀየር። ማዳም ቤት እጅ ብሎኛል፣ ደክሞናል። ለምታበረታቱኝ ጓደኞቼ እጅግ አድርገን የማመሰግነው። እግዚአብሔር ያክብርልን። የሰማችሁት አላሳዝናችሁም? ስለምን እና ማለት ነው። ደህና ይደሩ። እወዳችኋለሁ። እግዚአብሔር ያክብርልኝ። አትጨክኑብኝ። ምርጥ አይዳ ይዤላችሁ እመጣለሁ። የሚያዝናና፣ የሚያስቅ፣ የሚያሳዝን ሁሉ ሞልቷል። ግን ቪዲዮ ለመስራት አልተመቸኝም። ባገኘው ሰዓት ግን ራሴን እያስተዋወቅኩ እወጣለሁና እባካችሁ ያያሉ ይሄን አይን ሁሉ እንዲታች ሳያረግ ላይክ ሳያረግ ሰብስክራይብ ሳያረግ እንዳትለፉ እንዶ ልለምናችሁ። እና ማለት ነው ስለ አማርኛ ይቅርታ ጠይቃለሁ። የራሴ ቋንቋ አይደለም፣ የራሴ ቋንቋ አለ።
የተሰባበረ አማርኛ ነው የማወራው። አዲ ማፍ ምሽክል ኢትዮጵያ ቋንቋ ሀዲዮስ ከምባጦስ ኢዛካ አንገን ገመጠማቴ ጡጅነ ዩንተድ ካዲየ ጎኒን ተከ ሞላከምለስ ሀራማምን ላይካ ለሽራለ ሀዲዮስ ጨከምከን ከምባስኛ ጣት ነንተሩ እና ላይክ ሰብስክራይብ አስዬ ላይክ ለሼር አለ ሰብስክራይብ አለ መትመቲና ራማሜ መትመቲ ካለሜ ኦኬ ከፈልጋችሁ ኦሮምኛ ማወራለሁ ስልጥኛ ማወራለሁ ሁሉ በእጁ ሁሉ በደጁ ኢትዮጵያ ቋንቋ ብችል ምን አለ ኮቱ ሰብስክራይብ አድርጉ ታፕ ጎዳ ኦኬ ሁላችሁም ወዳችኋለሁ አይ ላቭ ዩ ማይ ሀበሻ ማይ ኢትዮጵያ ደህና ይደሩ ሳቲላ ፊሊያኖችን ቪዲዮ እየሰራለሁት መልካም አዳር አላበዛባችሁ ገና ከጅማሬ ይሄ ሊመና ስለሆነ እንዳትሰለቹኝ መቼም ለማኛ ሰለቻለ አይደል ቀን ደርሶ ያልፍልኝ አቤት እንዴት እንደምንጣጣ ከዚህ እስር ቤት ሊበለው ቅርበለኝ ያው ያስብላል አንዳንድ ሁኔታ ሁላችሁም እንደኔ ናችሁ ብዬ አስባለሁ ሁላችሁም ባይሆንም ትረዱኛላችሁ በተለይ ማዳም ቅመሞች አይ ላቭ ዩ እወዳችኋለሁ እሺ ደግሞ አትጨቃቀኑ ሞኔ ብቻ እንዲሁ አዳዲስ ጀማሪዎችን እንደጋገፍ እኛ በእኛ አንዳችን ለአንዳችን ለኛ ለራሳችን እኮ እንበቃለን ብንተባበር ማለት ነው እንኳን ሌላ ሰው እያሳደገን እንዴ ለሌላ ሰው እኛ ድካማችን ህመማችን እንቅልፋችን ለምንረዳ ለምንድነው የምንጨካከነው ግን ሌላ ሰው አለ አይደለም እንደፈለገ የምንጣጣ ከአገር እንደፈለገ ለምዝናና ሰው ግን ፍጥጥ ብለን ቪዲዮውን ጨርሰን እናይለታለን ላይክ እናደርጋለን በቃ በጉጉት እንጠብቃለን ግን ለምን እኛ ላይ እንጨክናለን ከኔም ጀምር ማለት ነው እንዲሁ ማዳም ቤት እየለፈች እየተንከራተተች ምናልባት የተሻለ ህይወት ባገኘው እያለን እንደኔ እንዲሁ ለሚለፋ ከኔም ጭምር ለምንድነው ማን ይደጋገፈው እባካችሁ በተለይ ማዳም ቤት ሆናችሁ ወደ አገር ቤት ሄዳችሁ በእንዲህ አይነት ሁኔታ አላችሁ ማለት እኔ በዚህ ቪዲዮ መስራት ሁኔታ ውስጥ ዩቲዩብ ውስጥ ያላችሁት ስሜቱን ታውቃላችሁ ድካሙን እንቅልፉን ምን ልዘርዝርላችሁ እንግዲህ እናውቃለን ስለዚህ እስኪ ትንሽ የተለየ ህይወት የተቀየረ ህይወት ብናገኝ ትንሽ ከስደት ወደ ኢትዮጵያ የሚመልሰን ነገር ብናገኝ እንረዳዳ አንዳችን ለአንዳችን ዘር ብሔር ቋንቋ ሳያከፋፍለን ማለት ነው በቃ በሃይማኖት በምን ሳንከፋፈል እንደጋገፍ እኛ ለኛ እንበቃለን ይሄ ነው ዜናዬ ዛሬ እጅግ አድርጌ አመሰግናለሁ እንደዚህ እንደመሰገንኩ አቤት ጀማሪ ይብድል እሺ መልካም ጊዜ ስለነበረ